ሰሞኑ በኢራንና በእስራኤል በተነሳው ጦርነት ኢራን ኢትዮጵያን በቀጥታ ኢትዮጵያን እመታለሁ ምናምን ብለሽ እየዛትሽ ነው። ወላሂ ነው የምልሽ። ኢራን ኢትዮጵያ ላይ አይደለም ሚሳኤል አይደለም ሮኬት ድሮን ይቅርና ማለት ነው ወደ እስራኤል ስተኩሽ ጭሱ እንኳን ወደ ኢትዮጵያ ቢመጣ እኔን አያርገኝ። ኢትዮጵያ ምንድነው የምትመችው? ምናልባት እስራኤልና አሜሪካን ሙሉ ለሙሉ እንድታጠፍ እድሉን እሰጥሻለሁ። ከዛ በተረፈ ግን ኢትዮጵያን እመታለሁ። ኢትዮጵያን በሮኬት እመታለሁ። ኢራን ወይም እስራኤል ፍለጋ ወይም ደግሞ የአሜሪካ የጦር ጀቶች የጦር መርከቦች ፍለጋ ኢትዮጵያን እመታለሁ ወይም ደግሞ ኢትዮጵያን አጠቃለሁ የሚል ሐሳቡም ዓላማውም ታርጌቱም ካለሽ ኢራን ከኔ ጋር ጸብ ነው የምታነሽ። ስለዚህ ይሄ ነገር አቁሚና ቀጥታ ጦርነትሽ ከአሜሪካና ከእስራኤል ጋር እነሱ አጥፊያቸውን የምትፈልጊውን የጦር የምትፈልጊውን ማለት ነው መሳሪያ ይሄ ምንድነው የኒኩለር ጣቢያ ማለት ነው እንደፈለግሽ ኒኩለር እንደፈለግሽ ማምረት ትችያለሽ። እኔ ፈቅጄልሻለሁ። ትራምፕ ምንም ያገባው ነገር የለም። ኒኩለር እንደፈለግሽ አቶሚክ ቦምብ ኒኩለር እንደፈለግሽ አምርቺ፣ ፈቅጄልሻለሁ። እነሱንም እምቢ ካሉ ድምጥማጣቸው ምቻቸው። ኢትዮጵያ ላይ ግን አቁም።